ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ይሁን መቆጣጠሪያን ክብል የመሰለ ሰው የማነ ድብሪት ኩባያ ነበር። ምን አይ ዛሬው ቁርጥ ደግሞ እንዴት አባቱ ነው? አሎ ግምጃ ቤት እዚህ ጋር ነጭ እንዳይበዛበት ቀዩን በደንብ አብዢው ከጥቁሩ እንጀራ ጋር። ከገበሬና ከሹፌር ማን ይሻላል? ሹፌር። እንዴት? መኪና ይነዳል፣ ሀብታም ነው። ሀብታም ነው? በምን አወቅ? ብር አለው። ገበሬስ? ገበሬን እንኳን ተው። እንዴት? በሬ እያረፈ ምን አይ ዛሬው ቁርጥ ደግሞ እንዴት አባቱ ነው? አሎ ግምጃ ቤት እዚህ ጋር ነጭ እንዳይበዛበት ቀዩን በደንብ አብዢው ከጥቁሩ እንጀራ ጋር። ቀይ አልፈልግም ነግሬሻለሁ። ምንድን ነው የሚጮህ? ሊበላኝ ነው እንዴ? ወንድሜ ና ብላና ነዛ ያ ወንድሜ ያሪ መጣ ያንተ እስኪመጣ አረ ብራኒ መጣ ኢትዮጵያ ለመቼ ነው? ካልክ ምን ይደረጋል ብለህ ነው እንዴ? ነጭ አልወድም ስትል ሰምቻለሁ። ነጭ ብዙ አልወድም። እኔ ቀይ ብቻ ነው። አፍጥኙማ ቃሪያ በደንብ ይኑረው። ግማሹን እናስጠብሰው እንዴ? ያንተ እስኪመጣ ያኔ ሲመጣ አንድ ላይ እንበላለን። የኔ ምርጥ ነው ወንድሜ እንዳትጨርስ። ያንተ እናስጠብሰው። ለጤናማ አሪፍ ነው። የኔ ቀይ ስጋ ነው የሚመችሽ? እኔ ያው ቀይ ፍክሲ ስጋ ተጠቃሚ ነሽ አንቺ። ፊትሽ አስታውቃል። ቢቢ እስኪ በእናትሽ እኔ ነጩን እበላልሻለሁ። እዛ ያ ይበላል። ምን ችግር የለውም። ያቺንም ብላት 1 ኪሎ ነው ያዝሽ። አረ በቃ ዛሬ ቀናችን አበዳ። ምንም ማረጋ እንኳን ተዋወቅን በእናትህ። ያንተ ሲመጣ ያንተን ደግሞ በረም አስተማሽ መጣ እኮ ኮለል እያለ ምንድነው? ኧረ ኑ ራሱ ስጋ ቆይ ምንድነው? በእንጀራ ስለተ ዋናው ጤና ነው። ዝም ብለህ ብላለ ምንድነው? አማ ሚጥሚጣውስ ሚጥሚጣ ምንድነው? ስጋ በልተህ ቲማቲም ቄራ ጋር ተጣላኝ ነው እንዴ? አሁን ቲማቲም ደርቤ ይሄን ይዘህ የመጣው ዋናው ነው ወንድሜ። እንጀራው ካለ ቀይ ከሆነ ዋናው ቆርጠሮ ተብለን ያደግነው። ምንድነው? አንተ ገበሬ ልጅ ነህ እንዴ? ቲማቲም እንደዚህ ቆርጠ ቤት እዚህ መተህ ሲጀመር ለምን ቲማቲም አዘብ? ቲታነስ ታሱጌ ነው? ኧረ እኔ እንደዛ ቲታነስ ሁለተኛ ነው ይረዳዛ። ነይ አንቺ ደግሞ ነይ ውሰጂ ወደዛ። ይካወርጊውማ My name is Kukusha. I was born in Addis Ababa. I live in Florence, Lagaseo. A lot of money. Abyssinia Bank of me. Okay, let's go do it. Everything is good. I'm happy. And let's go push your money. Yeah. ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን። ሁላችን ስድብ ተሳድቤ አላቅም ይያልኩ እኔ አልተሳደብ። አሁን ለምሳሌ አንተ ወፍራም ቦርጭህን ቀንስ ስፖርት ስራ አልኩክ። ይሄ ስድብ ነው እንዴ? ግሳጼ ነው። ጥሩ ያለብኝን ነገር ነው ነገር በቃ እኔም እኮ ይሄ እኮ ነው በቃ። አሁን በቃ ይሄ ወፍራም ነህ፣ ውፍረትን ቀንስ። ለጤናክም ሮጤ ለመድረስም ሮጤ ለማምለጥም ይጠቅምሃል። ቀንስ፣ እንደኔ ሸንቀጥ በል። ቦርጭህን ደግሞ ቀንስ። በጣም በዛብህ። ለድሮ ነው ከባንክ እየጠሬንም እኮ እየሰደብከኝ ነው። ቀስ አድርገህ በምክር አሳበህ እየተሳደብክ አይደለም። ቂቤ ቀባይ ልበል እኔ የአርሲ ኦርቶዶክስ የለም፣ የአርሲ ኦርቶዶክስ የለም። ዋሰው የሆነ ያልኩት እኮ የአርሲ ኦርቶዶክስ ነው። በአሁን ያልኩት ነው የአርሲ ኦርቶዶክስ የለም። ዋንተ ሰው የምንድነው የለም ያዛህ? የት ሄዶ ታርደዋል። ይሄ ልጅ መቆጣጠሪያን ክብል የመሰለ ሰው የማነ ድርቤት ኩባያ ነው መጣሽብኝ። ደግሞ እርግዬ እንዴት ነሽ? ሳልነግርሽ ማዳም እኮ ሴኩሪቲ ልታመጣ ሄዳለች። እንዴ ዛሬማ ደህና ጥበቃ ካልመጣ እኔ እኮ ወልፍ ሊገለኝ ነው። ካልሆነ እወጣላታለሁ። እኔ ሌሊት ሙሉ ቆሜ እያደርኩኝ ማለት ነው። ጠምቶኛል። ቆንጆ ነገር ነች። አንተ በቁንጅና ምን አለ ስራና አልፋት ሰራ ምን ደሞ እንዴት አልሽ? ትርንጎ እትዬ ሰላም ቀስቀውና አለጠብሽን ምንድነው? እየሞከርኩ ነው። ዋይ የለም ምንድነው የምትናገረው? ይሄ ነው ጥበቃው እትዬ፣ እየቀለድሽ ነው። ይሄ ልጅ መቆጣጠሪያን ክብል የመሰለ ሰው የማነ ድርቤት ኩባያ ነው መጣሽብኝ። ደግሞ ከማጠሩ መወጠር የሆነ ሰው የምታመጭ እኔ ደህና ጥበቃ ይመጣል ብዬ እኮ ነው እስካሁን ስለፈኝ ነበር። ምንድነው ደህና ጥበቃ? ፈርጠምጠም ያለ ልጅ ነው ይዤ መጣሁ። ፈርጠምጠም ይሄ እኮ አሉሎ ጭንቅላት ባናት ነው የምትወድቀው። ሁሌ ተጋግጦ ፈጣን ሉተሪ ነው ይመስል። ካንቺም ብዙ ነው ከኔ ጋር በል ስርዓት ነው። ከኔ ጋር ተደካኪ ከፈለግሽ ዝም በል አንተ።
መልስ አትስጠኝ። ኧረ ተረጋጉ። በቃ መውጣት ነው የምፈልገው ሴቴ። ቀልድ ነው ያልሽው አንቺ። እኔ አንድ ነገር ልንገርሽ፣ ኢንተርናሽናል ሼፍ ሆኜ አልቡርሃን ቤት የሰራው ሰው ነኝ። ማፊ ቡሽኪላ ካልደላ ተሳይሽ በተሊንክም ሽርታ ሁሉ ምንም ግን ደህና ነገር ስትሰሪ አላየሽም። አንቺ ቃርዳ ሁሌ የተጠባበሰ ደህና ነገር የበላሽው በማን ነው? ምግብማ አስለመድኩሽ። ልንገርሽ ኤምባሲ ጂንስ ነው የሚቀጥሩኝ። በር መክፈቻው ላይ እንኳን የማይደርስ ሰው። ኧረ በስንት መከራ ነው ይዤ የመጣሁት ልጅ ነው። በስንት መከራ እኮ እያለቀሰብሽ ይሄ አሉሏ ናት። ስቶቭ ላይ ግን ትደርሳለሽ። ማን ነው የሚቀምስላት ወጥ? በቃ አሁን ልንገርሽ መሰናበት እንፈልገው ደሞዜን ስጪኝ። በየትኛው ሙያሽ ነው አንቺ? በየትኛው ሙያሽ ነው? ሲኦስ ያለኝ እኮ በምግብ ስራ ተፈተኝ ሰርተፊኬት ያለኝ ሰው ነኝ። ፕሌይ ስቶር እና አፕ ስቶር ላይ አግኝቻለሁ። ዘመን ፕሮቫይደር የሚል አፕሊኬሽን አለ። እዛ ላይ ሙያሽን ሰርተፊኬትሽን ከሞላሽ በትክክለኛ ፕሮፌሽናል የሆነ ስራ በጥሩ ክፍያ ይሰጥሻል። እኔም እኮ 4 ማስተርስ አለኝ። ለኔም ስራ ፈልግልኝ። ለዚህ ነው አናት እንደዚህ የሞለለው ማስተርስ እየጫንክ ነው እንዴ? እዛ ላይ እንደውም ከፈለግ ቴክኒሻን ብዙ ነገር የቤት ውስጥ ቧንቧ ስራ፣ ኤሌክትሪክ ጥገና፣ ሴኩሪቲ ካሜራ ጥገና ኤኒ ፕሮፌሽን ነው ያለው ሰው እዛ ላይ ራሱን ሊስት ማድረግ ማስገባት ይችላል። እትዬ እንደውም አንቺም ልምከርሽ እዛ ላይ አፕላይ አድርገሽ ብትጠቀሚ ደስ ይለኛል። አንቺ ቃርዳ እንዴት ነው የሚያረጋቸው ደግሞ? አትይዙኝም እናሲዝ በመቷ ወይኔ በእናትህ እየወደድኳት አጣኋት። አይዞህ ልትታረቁ ትችላላችሁ። እናሲዝ አይታረቁም። አንተ ምንድነው ሁሉንም ነገር እናሲዝ? ቢያንስ ለጓደኛው እንኳን መልካም ነገር አትመኝም? እናሲዝ አልመኝም። ወይ ከምር ነው? ወይኔ ማስሪ። እሺ የት ናችሁ አሁን? እሺ መጣን። ወይኔ ማስሪ ምን? ማስሪ መኪና ገጨው። እናሲዝ አይተርፍም። ኧረ በስመ አብ ይልቅ ምንድነው? እናሲዝ አትይዙኝም። እናሲዝ በመቷ ና ብላ። እንደውም አታሲዙም። እናሲዝ ና ብላ በመቷ ና ሁለትም ብላ ና በመቷ ብላ ና በመቷ ጭጫሮጂ ታለች ደግሞ ምን ይሻለኛል? የቤት ኪራይም አልከፈልኩም። በቃ ሰውነቴ መጠቀም እኮ ነው የምፈልገው። ወዴት አታፍርም? ይሄ ቤት ሴፍቲኔት መሰለህ? እኔ አበበሽ ጎበና ነኝ። አንተን አስገብቼ እዚህ የምቀልበው ነው ጌታ። ምንድነው ተከራይቼ አንዴ የምኖረው? ገንዘቤን ጠፋ አድርጌ ነው የምኖረው። የቤት ኪራይ ስጠኝ ነው ጌታ። ዝም ብሎ አይደለም። ደሞዝ አልደረሰም። ሴትዮ አይጨቅጭቁኝ። እኩዮትን ይፈልጉ። በቃ ደሞዝነቱ አይደለም ስንት ታንሽ ኮላሊ ነው እያስገባ የምታጫውተው። ምነው ለኔ ጊዜ አነሰ ሰውነት ካልፈለክ ለቀል። ስሚ ይሄንን እባት የሆነ ሰውነቴ ነካካልኝ የምትይውን ነገር እዛው በጸባልሽ አልፈልግም። ነካካው ገላይ አካኔም ደባብሶ ያ መንፈስ ኃይል ያረበ ኧረ በእግዚአብሔር እኩዮትን ይፈልጉ። ስለ እግዚአብሔርን ፍሩ እስኪ። እኔ ገና ሕፃን ልጅ ነኝ። ምነው በስተርጅና እሱ ምነው እግዚአብሔር አልክ። እሱም እኮ የሰጠን ለዚህ እኮ ነው። ካልፈለክ ለቀውልቅ። የኔ ጌታ ክርክር አልፈልግም። ለቀውልቅ። ቆይ ገንዘቤን ነው የፈለጉት? ብሬን ነው የፈለጉት? ነው ሰውነቴን ነው የፈለጉት? እርሶ ሴትዮ አንዱን ስጠኝ። ከሁለት አንዱን ምረጥ። ታዘራኩታል። በቃ ይኸውልሽ ስሙኝ፣ እዛ የቀን ሰራተኛ ነው የምሰራው። እዛ ላቤን ይወስዱታል። እርሶ እዚህ መቅኔን ይወስዳሉ። አላበዙትም እንደ ጭራሽ? ከሳምንት ውልቅ በልልኝ። ለቀውጣ በቃ ይወጣሎታል። ይሄን ኮተታም ቤቶትን የእርሶን እዚህ የገማ ዕቃ መነካካት አስጠልቶኛል። ልፋጭ ቀጥል ሲያስጠሉ እናቶትን ግማታ ማሮጊት ይወጣሎታል። የእርሶን ሰውነት ከምነካ ውልቅ ብዬ ቦታ ይችላል። ምን ነው እናቴ ከምትሆን ሴት ጋር እምግማማው ልጉም። አንተ የታባምሽተ ነው? ኧረ በይንድ በዚህ እድሜ የታምሽተ ነው? የታምሽተ ነው? አሁን ቆይ አንተ ራስህ የታምሽተ ነው? እኛን የመሰለ ልጆች እንደው ወልደህ አሳድገህ አሁን ታመሻለህ በሰዓት። አንተ እኮ ነው ሰውዬ። ኧረ እሺ ናግባና እናውራ። እሺ ግባና። አንተ እኮ ነው ውጭ ያለው። ናግባና እናውራ። እንዴ አንተ ናግባ እንዴ? ውጭ ነው ይከራከረኛል። እንዴ ናግባ በፈጣሪ። ኧረ በያ በዚህ እድሜ ታመሻለህ? ምን ልትሆን አይነት እንዴ? እኔ አንተ አባትነት እኮ ነው ግርም የሚለኝ። እሺ ግባሽ አሁን አገባ አገባ መጣ። እሺ ልዝጋው ወይ? አንተ እኮ ነው ውጭ ያለው። አትገባም? ልዝጋው። ምንድን ያጨሰው ሰውዬ? የራስህ ጉዳይ እንዴ። ለነገሩ ማናምሻለው የገባኝ ነገር ማለት ነው አትውደቅ እንጂ አንሰፍስፎ የተዘጋጀ ሰው አለ ሊስቅብህ። አንሰፍስፎ
ምንድነው በፌደርሰንም እንደ ረቦና እንደዚህ ጋር አይጀመርም እንዴ? ምንድነው የራቦሳ ማለት ረቧችኋል እንዴ? ማለት ለምግብ ነው የመጣችሁት? ለምን ነው የመጣው አንተ? እኔ ለምግብ አይደለም ስለጠሩኛ እነሱ ስለማከበር ምናምን ነው የመጡት እንጂ ለምግብ የምግብ ችግር የለብኝም። እኔ በሬ በየወሩ እየጣልኩኝ ደሃ ምናምን አበላለሁ። የምግብ ችግር ምናምን የለብኝም። ያው ጣሪ አክባሪ ነው ብዬ ነው እንጂ ስማ እንዴ ብፌ አልቋል አልቋል። ምንም በላለው ጀምር አወገለንም ቤተ ምግብ ይቅርታ እንዴ ልጅው ተስተካክሎ አልቋል ያልኩት ወይ እሺ እናቴ እና እንዳልኩ ትቀርማላችሁ። እንዴት ነው ትቀርማላችሁ ወይስ እንዴት ይሻላል? እኔ ብዙ አራበኝም አይመስልም እንደዛ ቀደማ ሂድ አንተ ሂድ የኛንም ያዝን ስጦታ ሙዝ አለ ሙዝ ማንጎ አይደል እንዴ ማንዬ? ሙዝ በለው ጣፋጭነቱ ሙዝ በለው አባ ስንት ነው ኪሎ? ስንት ነው ኪሎ? 300 ብር በቃ አርግልን። ኪሎ ነው ፈለጋችሁ? ቆንጆ መልክ አርግልን። አሪፍ አረግላችኋለሁ። በቃ ከዚህም ላርግላችኋለሁ። በቃ አርገው ሳይ ለምን እሱ መረጥክ? የትኛው ከዚህ ሁሉ ማንጎ ለምን እሱ መረጥክ? ለምን አልኩት? አሁን መርጠሃል ሌላ የኔ አባት እንደውም ሌላ አድርገው ምን ልዩነት አለው? ሌላ ማንጎ አርገው የበሰለ አነስ ካለው ከእንደዚህ ላድርግልህ። ይሄኛው አይኛው ለምን እሱ መረጥክ? አሁን አትመረጥሽ ነበር ለእህት አይደለም ከዚህ ሁሉ ለምን መረጥከው? እሱ መርዛለሁ እንዴ ማለት ምንድነው ችግራችሁ? የፈለጋ እንደው ብርቱካን አድርገው እንደው ለጁስ ነው ለምንድን የፈለጋችሁ? ለቁርጥ መንደሪን ነው ማለት ብርቱካን ያለ ነው ያለው። በቃ ያርክ ነው አይደል? ይሄኛው በቃ ይሁን አሪፍ ነው። ለምን እሱ መረጥክ? ማኔ አንድ 5 ብር ካለሽ 5 ብር መመልሰው ማለት ነው። አሁን እመልስልሃለሁ። የሚመልሰው ከሆነማ አሁን አመጣልሻለሁ። ለሆነ ጉዳይ ካስፈልገኝ አያባት እሺ። አሁን ይመልሳል። በነገራችን መሸኮ አንሄድም እንዴ? አንሄዳለን። ቆይ ልጁ መጥቶ ብሎ የለ እንዴ? በቃ እሺ እኔ መስሎብኛል። በቃ አሁን እኮ ነው ይመጣል እኮ። አይ አንተ ጠብቀው ነው ልሂድ። ኧረ በቃ እዛው ጠብቂኝ። ፊላ ምን ነው ብቻህን እዚህ ቁጭ ብለህ? ምን እባክሽ የሆነ ልጅ እኮ ብር ወስዶ ከኔ አሁን እመልሳለሁ ብሎ እየጠበኩት ነው። እስቲ ምንድነው ይሄ ልጅ ሳምንት አለፈው እኮ እዚህ ተገትሮ። ገንዘብ ያለው ያውጣ። ኧረ 5 ብር ይሄ ገትሮኝ ጠፋ። የሚገትረው የት ዋሉ ጎረምሳው መጣ። መጣው እንግዲህ ትንሽ አስቆምኩት መሰለኝ። አስቆምከኝ ብቻ። እንግዲህ የዛኛው 5 ብር በአሁኑ ዋጋ ግሽበት ምክንያት 5000 ብር ሆኗል። ይዤለት እወጣለሁ 5000 ብር ከባንክ 5000 አሁን ላውጣው። ምን ነው እርሷጭ በባሪ ነው እንደዚህ ምንድን ነው መሰለኝ አጀርባሪ 5 ብር ነው ፈልገው እንዴ 5000 ነው አጥቼ ለምጣ ደርሶ ብያለሁ። አልፈልግም። የሰጠሁት 5 ብር ነው። የጠበቅኩት ለ5 ብር ነው። 5 ብር ይሰጡኝ። አይ ይረጋጉ እንግዲህ በሽመድ እዚህ ወገቦትን እንዳደረጉ አረራ የሚያመልጡ መስሎ የትም ሮጥ አመልጡ። የማይገርም ሞት እኔ ሮጠው ሊደርሱ እውቀትና ገንዘብ ተዘጋጅታችኋል? ዝግጁ ነን። ማን ጀምረው? እኔ ጀምረዋለሁ። ትፈጥራለህ? ጀምር። እሺ ቲቸርዬ፣ እኔ ሁሌም ቢሆን ከእውቀት ጎን ነኝ። ምክንያቱም እውቀት ከሌለ ባዶ ነህ። እውቀት የማያልቅ የማይዘፈቅ ሀብት ነው። ገንዘብ ግን ተቆጥሮ ያልቃል። አልጨረስኩም። ገንዘብ መተናል ቲቸርዬ፣ እናናግርህ ወይ? እስኪ ይህቺን ነገር ትንንትል አንዳንዴ። ኧረ ተቸገራችሁ። ምንድን ነው? አያስፈልግም እኮ። ኧረ እሺ እኔ መከራከሪያ ነጥቤ ብዙም መከራከሪያ ነጥብ የለኝም። ጨርሰናል። ኧረ ቲቸርዬ፣ እሺ እኛስ ምን እናድርግሽ? ምንድን ነው? አንተ ትቆጥርልኛለህ እውቀት ተጠቅመህ። የዚህች ልጅ ፎቶ ይኸውልህ። እንዴ ተው። ወንድ ልጅ ምን እንደሚገጥም አይታወቅም አይደል? ተው፣ እናቱ ታማ ሊሆን ይችላል። ወንድ ልጅ እንዲህ አይነት ላይፍ ውስጥ እንዴት እንደ በቃ ጦስህን ተው፣ ሰርተህ ታመጣዋለህ። አንተ ጥሩ እየተንቀሳቀስክ ያለ ልጅ ችግር የለም። ካልሽ ምን ይደረጋል? ካንተ መልካም ሰው ወስዶ አልነበር እንዴ? ስልክ ያንተን ነው ከሰደ ያንተን ና እንደሚያወራው ማያረክ አይደለም። አይኑን